ፕሮፌሰር ገቢሳ ኤጀታ ሚሊዮኖችን ከራብ ያዳነ የማሽላ አብዮተኛ ሳይንቲስት። በአየር ንብረት ለውጥ ድርቅና ረሃብ እየታገለ ባለበት ዓለም የአንድ ሰው ስራ የሚሊዮኖችን ህይወት ለወጠ። በገጠሪቱ ኢትዮጵያ በድህነት ተወልዶ ህይወቱን ለአንድ ነጠላ እህል አይነት አሳልፎ ሰጥቷል። ማሽላ ሳይንሳዊ ግኝቶቹ የሰብል ምርትን ብቻ አላሻሻሉም፣ ለመላ አህጉር ተስፋን፣ መረጋጋትንና ህልውናን አስገኝተዋል። ዛሬ ኢትዮጵያዊ የእጽዋት ጄኔቲክ ባለሙያና የዓለም የምግብ ሽልማት ተሸላሚ የሆነው ፕሮፌሰር ገቢሳ ኤጀታ አስደናቂ ህይወትና ዓለምን የሚቀይሩ ስኬቶችን እናነሳለን። ከትንሽ መንደር ወደ ዓለም አቀፍ እውቅና የተጓዘውን ጉዞ፣ ድርቅን በመቋቋምና ጥገኛ ተከላካይ በሆኑ ሰብሎች ላይ ያከናወናቸውን አብዮታዊ ስራዎች እና ሳይንሱ አሁንም በዓለም አቀፍ የምግብ ዋስትና ላይ እያሳደረ ያለውን ከፍተኛ ተጽዕኖ እንቃኛለን። የገቢሳ ኤጀታ ታሪክ በቤተ ሙከራ ሳይሆን በ1950 በመካከለኛው ኢትዮጵያ በምትገኝ አንዲት ትንሽ መንደር ውስጥ ነው የጀመረው። የልጅነት ህይወቱ የተሞላው በተግዳሮቶች ሲሆን ኋላ ላይ ባደረጋቸው አስተዋጽኦች ስራው ድርቅ፣ ድህነትና የማቋረጥ የረሃብ ስጋት ያሉ ችግሮችን በመፍታት ላይ ያተኮረ ሆነ። ወጣቱ ገቢሳ አንድ ያልተሳካ መኸር እንዴት አንድን ማህበረሰብ እንደሚጎዳ በአይኑ እያየ ነው ያደገው። በሚገርም ሁኔታ እናቱ ምንም እንኳን ማንበብና መጻፍ ባይችሉም የትምህርትን ኃይል ያውቁ ነበር። ብዙ ጊዜ በአቅራቢያ ወደሚገኝ ከተማ ብዙ ኪሎ ሜትሮችን በእግር በመጓዝ ትምህርቱን እንዲከታተል ለማድረግ ብዙ መስዋዕቶችን ከፍለዋል። ይህ ቀድሞ ለደካማ ህይወት መጋለጡና እናቱ ከሚያደርጉለት የማጓረድ ድጋፍ ጋር ተዳምሮ ጥልቅ የዓላማ ስሜት እንዲፈጥር አድርጎታል። ብሩህነቱ በፍጥነት ፈንጥቋል። የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ካጠናቀቀ በኋላ የነጻ ትምህርት ዕድል አግኝቶ በአለማያ ግብርና ኮሌጅ ተምሯል። ችሎታው የማይካድ ስለነበር ብዙም ሳይቆይ ማስተርስና ፒኤችዲ ዲግሪዎችን ለመከታተል በዩናይትድ ስቴትስ በሚገኘው ፐርዲው ዩኒቨርሲቲ በእጽዋት እርባታና በጄኔቲክስ ለታላቅ የትምህርት ዕድል ተመረጠ። ከትንሿ ኢትዮጵያ መንደር ወደ አሜሪካ መሪ የምርምር ተቋም የተደረገው ጉዞ ተጠናቀቀ። ነገር ግን ስራው ገና መጀመሩ ነበር። ዶክተር ገቢሳ ኤጀታ ትምህርቱን እንደጨረሰ በግሉ ዘርፍ አትራፊ ስራ መምረጥ ይችል ነበር። ይልቁንም በሱዳን የሚገኘውን ሰሚ አሪድ ትሮፒክስ ጋር በመሆን ወደ አፍሪካ መመለስን መረጠ። ትኩረቱም ግልጽ ነበር፣ ማሽላ። ስለምን ማሽላ? ምክንያቱም በዓለም አቀፍ ደረጃ አምስተኛው በጣም አስፈላጊ የእህል ሰብልና ከግማሽ ቢሊዮን በላይ ለሚሆኑ ሰዎች ቁጥር አንድ ምግብ ነው። በዋነኛነት በአፍሪካና በእስያ ደረቃማና ከፊል ደረቃማ አካባቢዎች በተፈጥሮ ድርቅን የሚቋቋም ከበቆሎ ወይም ከስንዴ ያነሰ ውሃ የሚያስፈልገው በመሆኑ ከአየር ንብረት ለውጥ ጋር ለሚታገሉ ክልሎች ምርጥ ሰብል ያደርገዋል። ነገር ግን ባህላዊ የማሽላ ዝርያዎች ሁለት ግዙፍ ስጋቶች ገጥሟቸዋል። ሊተነበይ የማይችል ድርቅና ስትሪንጋ ወይም ጠንቋ የተባለ አጥፊ ጥገኛ አረም። ስትሪንጋ ብዙውን ጊዜ ራሱን ከማሽላ ተክል ስር ጋር በማያያዝ ንጥረ ነገሮችና ውሃውን በመስረቅ ምርት ያወድማል። ዶክተር ገቢሳ ኤጀታ መፍትሄው ማሽላ ይበልጥ ጠንካራ እንዲሆን ማድረግ ብቻ እንዳልሆነ ተረድቷል። እናም የበለጠ ውጤታማ እንዲሆን ለማድረግ ነበር የሰራው። የሱ ስራ በሁለት አብዮታዊ ጄኔቲክ ግኝቶች ላይ ያተኮረ ነበር። ግኝታን ስትሪንጋን መቋቋም። ስትሪንጋ በማይታመን ሁኔታ ተንኮለኛ ነው። የሚበቅለው በአስተናጋጁ ተክል ስር የተለቀቀውን ኬሚካላዊ ሲግናል ሲያገኝ ብቻ ነው። ፕሮፌሰርና ቡድኑ የማሽላ ዝርያዎችን በመለየትና በማዳቀል ዓመታትን አሳልፈዋል። ይህም የመብቀል ኬሚካላዊ ሲግናል የማይለቁ ወይም የፓራሳይቱን ጥቃት በዘረመል የሚቋቋሙት ላይ አተኩሮ ሰርተዋል። ውጤቱም ስትሪንጋን የሚቋቋሙ የተዳቀሉ ዝርያዎችን በማልማት አርሶ አደሮች በመጨረሻ በተጠቁ ማሳዎች ላይ አስተማማኝ ምርት እንዲያገኙ አስችሏቸዋል። ውጤት 2 ድርቅን መቋቋም። ፕሮፌሰር ለረጅም ጊዜ የሚቆይ ድርቅን የሚቋቋም ከፍተኛ ምርት የሚሰጡ የማሽላ ዝርያዎችን አወጣ። በዝናብ እጥረት ዓመታትም ቢሆን አርሶ አደሮች ምርቱን ማምረት መቻላቸውን በማረጋገጥ ውስን የውሃ ሀብት በመጠቀም ያለውን ውጤታማነት ማሳደግ ላይ ትኩረት አድርጎ ነበር የሰራው። እነዚህ የትምህርት ውጤቶች ብቻ አልነበሩም፣ ህይወት አድን ቴክኖሎጂዎችም ነበሩ። የፕሮፌሰር ገቢሳ ሃይብሪድስ እንደ ተከታታይ P9401 ከዚህ ቀደም በስትሪንጋና በድርቅ በተጠቁ አካባቢዎች ምርትን እስከ 50% ጨምረዋል። ይህ ማለት በሱዳን፣
በኢትዮጵያና በሌሎች ከሳህራ በታች ባሉ የአፍሪካ አካባቢዎች በሚሊዮኖች ለሚቆጠሩ ቤተሰቦች በሕይወትና በረሃብ መካከል ያለውን የነበሩበትን ልዩነት ያመለክታል። በ2009 የፕሮፌሰር ገቢሳ እጀታ የሕይወት ሥራ የዓለም የምግብ ሽልማት ከፍተኛ ክብር አግኝቷል። ብዙውን ጊዜ ለምግብና ለእርሻ የኖቤል ሽልማት ተብሎ የሚጠራው ይህ ሽልማት የምግብ ምርትን ለመጨመርና ረሃብን በዓለም አቀፍ ደረጃ ለማቃለል ላደረገው የላቀ አስተዋጽኦ እውቅና የተሰጠ ነው። እውቅናው ለፕሮፌሰር ብቻ ሳይሆን እንደ ማሽላ ያሉ አገር በቀል ሰብሎችና ለታዳጊ ሀገራት ልዩ ፍላጎት የተዘጋጁ ሳይንሳዊ መፍትሄዎችን አስፈላጊነት ያጎላ ነበር። ፕሮፌሰር ገቢሳ መድረኩን ተጠቅሞ በአፍሪካ የግብርና ምርምር ላይ ቀጣይነት ያለው ኢንቨስትመንትን ለመደገፍ በጣም ውጤታማ መፍትሄዎች እንዲመጡ የአካባቢውን የአየር ንብረት ባህልና ተግዳሮቶች የሚረዱ ሳይንቲስቶች ትኩረት እንዲሰጣቸው ሰብኳል። ስራው የታለመ ትዕግስት የታየበትና ባህልን ያገናዘበ የእጽዋት እርባታ ለድህነትና ረሃብ ውስብስብ ችግሮች ዘላቂ መፍትሄ እንደሚያስገኝ ይህም ከጊዜያዊ ምግብ እርዳታ ተጽዕኖ የላቀ መሆኑን የሚያሳይ ጠንካራ ምሳሌ ሆኗል። ከ1984 ጀምሮ የፕሮፌሰር ገቢሳ እጀታ መሰረቱ በፑርዱ ዩኒቨርሲቲ ኢንዲያና ውስጥ ነው። እንደ ተክሎች እርባታና የጄኔቲክስ ታዋቂ ፕሮፌሰር ሆኖ እያገለገለ ነው። ከዚህ ቦታ በመነሳት ምርምሩ ቀጥሏል። ስፍር ቁጥር የሌላቸውን ተማሪዎችን አስተምሯል። ብዙዎቹም የሱን ዘዴ ተግባራዊ ለማድረግ ወደ ትውልድ ሀገራቸው አፍሪካ ተመልሰዋል እና በዓለም አቀፍ ፖሊሲ ላይ ተጽዕኖም አሳድሯል።